ሰላም ጤና ይስጥልኝ ውድ የመልህቅ ልሳን አማራ ቤተሰቦች፣ ዛሬ በመልህቅ ልሳን አማራ ይዘንላችሁ የቀረብነውን አዳዲስና ትኩስ የሆኑ ዜናዎችን እነሆ። ሰበር ዜና! የአገዛዙ አየር ወለድ አባላት ፈንጅ አምካኝ ውሻና ሙሉ ትጥቅ ይዘው ፋኖን ተቀላቀሉ። በአማራ ክልል የቀጠለውን የህልውና ትግል ተከትሎ በአገዛዙ መከላከያ ሰራዊት ውስጥ የሚገኙ አባላት የፋኖን ምህረት ጥሪ በመቀበል መቀላቀላቸውን ቀጥለዋል። በዛሬው ዕለት ከአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የተገኘው መረጃ እንደሚያመለክተው የ112ኛ አየር ወለድ ኮማንዶ ክፍለ ጦር አባላት ከነሙሉ ትጥቃቸው ወደ ህዝባዊ ኃይሉ ተቀላቅለዋል። በሸዋ ጠቅላይ ግዛት የተለያዩ ከተሞች ሰፍሮ ከነበረው የ112ኛ ክፍለ ጦር 5ኛ ሻለቃ የተለዩት እነዚህ የሰራዊት አባላት በጣርማበር ወረዳ በኩል አድርገው መሐመድ ቢሆነ ኮር ወንዱ አስቻለው ደሴ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት አባላት ቢንያም አየለ የአማራ ብሔር ተወላጅ፣ ወሰደ ገዜ የጋሞ ብሔር ተወላጅ። እነዚህ አባላት ሁለት ዘመናዊ ጥቁር ክላሽኮፍ መሳሪያዎችን እና ልዩ የሰለጠነ የፈንጅ አምካኝ አነፍናፊ ውሻን ይዘው መምጣታቸው ታውቋል። የአማራ ህዝብ በትግል የህልውናው ጉዳይ መሆኑን ተረድተናል፣ ከህዝባችን ጎን ለመቆም ወስነናል ሲሉ መልእክታቸውንም አስተላልፈዋል። አሁንም በሰራዊቱ ውስጥ ያሉ ጓደኞቻቸውን የህዝባቸውን ጥሪ ሰምተው እንዲቀላቀሉ ጥሪ አቅርበዋል። በሌላ በኩል በሸዋ ጠቅላይ ግዛት የሬማና አካባቢዋ ነዋሪዎች ላይ አገዛዙ ኢሰብአዊ ጫና እያደረገ መሆኑም ተሰምቷል። የምርጫ ካርድ አልወሰዳችሁም በሚል ሰበብ የከተማው ነዋሪዎች የቦኖ ውሃ አገልግሎት እንዳያገኙ መከልከላቸውም ታውቋል። ይህ እርምጃ አገዛዙ መሰረታዊ የሰብአዊ መብቶችን ለፖለቲካ ማስፈራሪያነት እየተጠቀመ መሆኑንም ያሳያል። በመንዝማማ ወረዳ 016 ቀበሌ ለእንግድነት የመጡ ንጹህ አርሶ አደሮች ላይ ዘግናኝ ግድያ መፈጸሙ ተዘግቧል። የብአዴን አመራሮች ባስተላለፉት ትዕዛዝ መሰረት ፋኖን ትረዳላችሁ በሚል ሰበብ 8 ንጹሃን ታፍነው የተወሰዱ ሲሆን ከእነዚህም መካከል አቶ አሳየ ጥላዬ የ6 ልጆች አባት፣ አቶ ገድለ ገብረ ኢየሱስ የ6 ልጆች አባት በግፍ መረሸናቸው ተረጋግጧል። ቀሪዎቹ 6 ንጹሃንም በከፍተኛ ስጋት ላይ እንደሚገኙና ተመሳሳይ እርምጃ ሊወሰድባቸው እንደሚችል የውስጥ አርበኞች መረጃ አድርሰውናል። ደመላሹ 44ኛ ክፍለ ጦር የወታደራዊና ፖለቲካዊ ስምሪት ተልእኮውን በላቀ ስኬት ማጠናቀቁን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና የቴዎድሮስ እዝ 105ኛ ኮር ስር የሚገኘው 44ኛ ክፍለ ጦር ለሳምንታት ሲያካሄድ የቆየውን ሁለንተናዊ የሥራ ስምሪት ስኬታማ በሚል መገምገሙን አስታወቀ። ክፍለ ጦሩ ባደረገው ጥልቅ ግምገማ በወታደራዊ ግንባር አስደማሚ ጀብዶቹን ከመፈጸምም ባለፈ በህዝባዊ የፖለቲካ ንቃተ ህሊና ስራዎች ላይ አመርቂ ውጤት መመዝገቡንም ገልጿል። ክፍለ ጦሩ በወሰደው የተቀናጀ ጥቃት በጠላት ላይ ከፍተኛ ኪሳራ ማድረሱን በዝርዝር አቅርቧል። ከዚህም ከሻለቃ አዛዥ እስከ ምክትል አዛዦች እንዲሁም የክልሉን ህዝብ የከዱ ከፍተኛ ባንዳዎችን በመደምሰስ የጠላትን አደረጃጀት አፍርሷል። በመቶዎች የሚቆጠሩ የአገዛዙ የጦር አባላት ሙትና ቁስለኛ በማድረግ የጦር ሜዳ ጀብደኝነቱንም አስመስክሯል። ከባድና ቀላል የጦር መሳሪያዎችን፣ ድሽቃ፣ ብሬን እና በርካታ ክላሽኮፍ ጠመንጃዎችን ከነሙሉ ወታደራዊ ቁሳቁሳቸው መማረክም ችሏል። ከጦር ሜዳው ድል ጎን ለጎን 44ኛ ክፍለ ጦር በአራቱም ወረዳዎች በሚገኙ ቀበሌዎች በመዘዋወር ሰፋ ያለ ህዝብ ግንኙነትን ስራ ሰርቷል። በሁሉም የህብረተሰቡ ክፍሎች ከህፃን እስከ አዋቂ የትግሉ ወቅታዊ ጉዞ የሚያሳይ የትንሣኤ ካርታ ወይንም ሮድማፕ ላይ ያተኮረ የፖለቲካ ትምህርት ሰጥቷል። ይህ በህዝቡ ዘንድ የላቀ የትግል ወኔና ንቃተ ህሊና እንደሚፈጥር ጥልቅ አስተዋጽኦ ማድረጉም በሪፖርቱ ተመላክቷል። የክፍለ ጦሩ አመራሮች የነበረውን ሂደት በሙሉ ስኬታማ ተልእኮ በሚል ድምዳሜ ያጸደቁት ሲሆን በሂደቱ ላይ የታዩ ውስንነቶችን በመለየት ለቀጣይ ይበልጥ የተሳካ ኦፕሬሽን መሰረት የሚጥል ውይይት አካሂደዋል። ደመላሹ 44ኛ ክፍለ ጦር በከፍተኛ ወታደራዊ ስነ ምግባርና ዝግጁነት ላይ እንደሚገኝ በማረጋገጥ የዕለቱን ስብሰባ በስኬት አጠናቋል። የምኒልክ እዝ አንድ ሙሉ የጠላት ሻለቃን እንደመሰሰ ሞርተርና ወታደራዊ ቁሳቁሶችንም ማረከ።
በደቡብ ወሎ ዞን አምባሰል ወረዳ የሚገኘው የምኒልክ ዕዝ አሃዶች ዛሬ ግንቦት 1 ቀን 2018 ዓመተ ምህረት በፈጸሙት የተቀናጀ ኦፕሬሽን በአገዛዙ ሰራዊት ላይ ታላቅ ወታደራዊ ድል ተቀናጅተዋል። በውጊያው አንድ ሙሉ የጠላት ሻለቃ ኃይል ሙሉ ለሙሉ መደምሰሱም ታውቋል። የምኒልክ ዕዝ 104ኛ ኮር እና 101ኛ ኮር በጋራ በተቀናጀ የአገዛዙን ወንበር ጠባቂ ሰራዊት በአምባሰል ወረዳ 011 ቀበሌ ልዩ ስሙ ዳቃና ድብሌ በተባለ ስፍራ አይቀጡ ቅጣት ቀጥተውታል። በውጊያው የተሳተፉ ከ101ኛ ኮር 35ኛ ክፍለ ጦር ከ104ኛ ኮር 24ኛ እና 23ኛ ክፍለ ጦር አሃዶች ናቸው። በዚህም አይረሴው አውደ ውጊያ በርካታ የጠላት እግረኛ ሰራዊት ሲደመሰስና ሲቆስል የሚከተሉት ወታደራዊ ንብረቶች በፋኖ ቁጥጥር ስር ውለዋል። አንደኛው ሞርተር ከነሙሉ ተተኳሹ፣ ሁለተኛ ብሬን እና አንድ ስናይፐር፣ አንድ ሙሉ መኪና የጠላት ሬሽንም ስንቅ በቁጥጥር ስር መዋሉም በቁጥር ደግሞ ያልታወቁ ብዙ ክላሽኮፍ ጠመንጃዎችንም ተቆጣጥሯል። አውደ ውጊያው በአሁን ሰዓትም የቀጠለ በመሆኑ የተደመሰሰውን የሰው ኃይል ቁጥር፣ የተማረኩ ተጨማሪ የነፍስ ወከፍና የቡድን መሳሪያዎችን ዝርዝር መረጃ ከየክፍለ ጦሮቹ በማሰባሰብ በቪዲዮ ጭምር በቅርብ ይፋ እንደሚያደርግ የዕዙ ህዝብ ግንኙነት መምሪያ አሳውቋል። የብልጽግና ካምፕ ባዶ ራቁቱን ቀርቷል። 15 የኮማንዶና የአድማ ብተና አባላት ሙሉ ትጥቅ ይዘው ፋኖን ተቀላቀሉ። በምስራቅ ጎጃም ዞን በእነፍሴ ሳር ምድር ወረዳ መርጦ ለማርያም እና ግንደ ወይን ከተሞች ሰፍሮ የሚገኘው የአገዛዙ ጦር በደረሰበት ከፍተኛ ሞት መፈራረሱ ቀጥሏል። በዛሬው ዕለት 9 የፓራ ኮማንዶ እና 6 የአድማ ብተና አባላት በድምሩ 15 ታጣቂዎች ከነሙሉ ትጥቃቸው በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦርን ተቀላቅለዋል። ወደ አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ የተቀላቀሉት አባላት የሚከተሉት ናቸው። የፓራ ኮማንዶ አባላት አማራ አለልኝ፣ ሞገስ ገደፋው፣ ሙሉጌታ አብዬ፣ ፈንታሁን ይመር፣ ደሴ ቀለም፣ አበበ እሱ ባለው፣ አዲሱ ተገኝ፣ መኮንን ምትኩ እና አበቃ ይበልጣል የአድማ ብተና አባላት ጋሻው መልስ፣ ዋሲሁን ዘላለም፣ አባቴነህ አለኸኝ፣ ክንዱ እንግዳ ወርቅ፣ ከማል ፈጠነ፣ ደጀው ሀብታሙ። እነዚህ ፋኖን የተቀላቀሉ የፓራ ኮማንዶ አባላት በሰጡት ቃል አገዛዙ በውስጡ ስጋት ስላለበት ትጥቅ አንሰጥም ማለቱን ገልጸዋል። እኛ ስልጠናውን ወስደናል፣ ትጥቁንም ደግሞ ከፋኖ ጋር ሆነን ከጠላት ማርከን እንታጠቃለን በሚል ጽኑ አቋም መምጣታቸውንም ተናግረዋል። የአድማ ብተና አባላቱም በበኩላቸው ለወራት ከጠላት ካምፕ ውስጥ ሆነው ትክክለኛውን ጊዜ ሲጠባበቁ እንደነበርም ገለጹ። ለህዝባቸው የገቡትን ቃል ኪዳን ለመፈጸምና ጥፋቶችን ለመካስ ዝግጁ መሆናቸውን አረጋግጠዋል። ቀሪ ጓደኞቻቸውም በተመሳሳይ መንገድ እንደሚቀላቀሉ ጥሪ አቅርበዋል። ይህ የሰራዊት አባላት በቡድኑ እየከዱ ፋኖን መቀላቀል በአሁኑ ወቅት በአገዛዙ ካምፕ ውስጥ ያለውን ከፍተኛ የመበታተን እና የስነ ልቦናዊ ስብራት በግልጽ የሚያሳይ መሆኑ የዕዙ ህዝብ ግንኙነት መምሪያ ገልጿል። ለልዩ ተልእኮ እጅ የሰጡት 2 የፋኖ አባላት 10 ሚኒሻዎችን ደምስሰው ወደ አሃዳቸው ተመለሱ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ስር የሚገኘው 101ኛ ኮር 35ኛ ክፍለ ጦር በሰሜን ወሎ መርሳ ከተማ ውስጥ እጅግ አስደማሚና ስልታዊ የሆነ የደህንነት ኦፕሬሽን በመፈጸሙም አስታወቀ። ለልዩ ተልእኮ ወደ አገዛዙ ካምፕ የገቡት 2 አርበኞች ከፍተኛ ጉዳት አድርሰው ያለምንም መስዋዕትነት ወደ ክፍለ ጦራቸው ተመልሰዋል። የምኒልክ ዕዝ 35ኛ ክፍለ ጦር አርበኛ ሐሰን በንቲ እና አርበኛ ሁሴን ኢማም የተባሉ 2 ብርቱ አርበኞችን እጅ እንዲሰጡ በማድረግ አስቀድሞ ወደ መርሳ ከተማ እንዲገቡ አድርጓል። አርበኞቹ ወደ አገዛዙ ካምፕ ዘልቀው በመግባትና አመቺ ሁኔታን በመጠበቅ የባንዳ ሚሊሻዎችን ተሰብስበው ባለበት ስፍራ ላይ በድንገት ጥቃት ሰንዝረዋል። አርበኞቹ በወሰዱት የቦምብ ኤፏን ጥቃት ከ10 በላይ የሚሊሻ አባላት ተደምስሰዋል። ቁጥራቸው በውል ያልታወቀ ሌሎች የሚሊሻ አባላት ደግሞ በከባድ ሁኔታ ቆስለዋል።
ጥቃቱ የተፈጸመው ህዝባቸውን ሲያስጨፈጭፉና መንገድ ሲመሩ በነበሩ የሚሊሻ ስብስቦች ላይ መሆኑም ተገልጿል። ሁለቱ አርበኞች የተሰጣቸው የልዩ ኦፕሬሽን ተልእኮ በድል ካጠናቀቁ በኋላ ዛሬ ግንቦት 2 ቀን 2018 ዓመተ ምህረት ያለምንም ጭረት ጉዳት ወደ እናታቸው ክፍለ ጦራቸው ተመልሰዋል። ወደ ካምፓቸውም ሲደርሱ በክፍለ ጦሩ አባላትና አመራሮች ደማቅና የጀግና አቀባበል ተደርጎላቸዋል። ይህ እርምጃ የፋኖን ወታደራዊ ብልሃትና የደህንነት መዋቅር ጥንካሬ የሚያሳይ መሆኑንም የገለጸው ምኒልክ እዝ የህልውናው ተጋድሎ በሁሉም መስኮች ተጠናክሮ እንደሚቀጥል አረጋግጧል። ወደ ውጭ ዜናም እናመራለን። ኢራን በአሜሪካ የጦር ኢላማዎች ላይ ጥቃት ለመፈጸም ዝግጅቷን ማጠናቀቋን ገለጸች። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የኢራን ኢስላማዊ አብዮታዊ ዘብ በአሜሪካ ወታደራዊ ተቋም ላይ ጥቃት ለመሰንዘር ሙሉ ዝግጅት ማድረጉን አስታወቀ። የአብዮታዊው ከፍተኛ አመራሮች እንደገለጹት በክልሉ የሚገኙ የተለያዩ የአሜሪካ ወታደራዊ ኢላማዎች በዝርዝር ተለይተዋል። ጥቃቱ በረቀቀ ሚሳኤሎችና በሰው አልባ ድሮኖች የታገዘ እንደሚሆን የተጠቆመው ሲሆን በአሁኑ ወቅት ሰራዊቱ ከትዕዛዝ ሰጪዎች የሚሰጠውን የመጨረሻ ውሳኔ ብቻ እየተጠባበቀ እንደሚገኝ ተገልጿል። ይህ መግለጫ የወጣው በኢራንና በአሜሪካ መካከል ያለው ዲፕሎማሲያዊና ወታደራዊ ፍጥጫ በከፍተኛ ሁኔታ በጨመረበት ወቅት ነው። የኢራን ባለስልጣናት ጥቃቱ ለሚሰነዘርባቸው ማናቸውም የጥቃት እርምጃዎች የሚሰጥ አጸፋዊ ምላሽ መሆኑ ቢገልጹም ሁኔታው ቀጠናውን ወደ ሰፊ ጦርነት ሊከት ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። የአሜሪካ ደህንነት ተቋማት በበኩላቸው በክልሉ የሚገኙ ሰራዊቶቻቸውን ከፍተኛ ጥንቃቄ እንዲያደርጉ እና ለማንኛውም ጥቃት ዝግጁ እንዲሆኑ ትዕዛዝ ማስተላለፋቸውም ታውቋል። ለዛሬ ይዘንላችሁ የቀረብነው መረጃዎች እነኚህን ይመስሉ ነበር። በሌላ መረጃዎቻችን እስከምንገናኝ በቸር ቆዩን። ለቻናሉ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑን። ትኩስ መረጃ እንዲደርሳችሁ ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር በማድረግ ቻናላችንን አስተዋውቁልን። እናመሰግናለን።